ሽማግሌዎችን አጫውታ ደግሞ ወደ ህፃኖች ገባ። እኔንም አታልበኛል በጠላና በረቂ እያጠጣ። ምንድነው የዚህ ግን አስተማሪዎች ግን ተነግራችሁ አሰሙም? እኔ ወንድ በተግባር አልፈትንም። ወንዶች በወረቀት ነው የምትፈተኑት። ሴቶችን ብቻ ነው የምፈልገው። ሰላም እንዴት ናችሁ? አይዛክ ነኝ። እንዴት ናችሁ? እኔ በጣም ደህና ነኝ። ሁላችሁም በያላችሁበት ጥሩ ነገር እመኝላችኋለሁ። ዛሬ በሚገራም ቪዲዮ መጥተናል። ቪዲዮውን አይታችሁ ጨርሱ ደግሞ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ወይ እንደው ከዚህ ጉዱላ እንደው መቼ ነው የምታወጣኝ? ስንቱ ባለ ሀብት ዛልተረ ይነካል። አይ ጣፈንታ እንደው ከዳመ ወለ አይ ወይሽ እሺ፣ የሚያሳዝን ነገር አየሁ። ቆይ መልሼ ልደውል። ሰው እንደዚህ ሲያዝን በቃ ደስ አይለኝም። እሺ መልሼ ልደውል። አንድ እሺ አልትራንስ ዘው ነው ወንድሜ። ለማን ላንተ ለኔ? አዎ እንደው ወንድሜ ወንድው ወጣ ይተካል። አሚን። እንደው ምቀኛ ከሟርተኛ ይጠብቅ። አሚን። ፈልገው ነገር ሁሉ ይሳካል። አሚን። እሺ አለፈለት ልጁ። የማንም ኩታራ መቀለጃ ልሁን እንዴ? ተው፣ እንደዚህ የምታረጉት ሰዎች ግን ተው። ወንድሜ ቆጣኝም ልንገርህ። ፈተናው እንዴት ሆንክ? ወደኩኝ ብክ። አዎ አረ በሌላ ነገር ይሳካልሻል። በትምህርት ባይሆን ይሳካል። አረ እንዴት ዝም አለው? ግራ እኮ አገባኝ። እንዴት ዝም አለኝ? ማሪዩስ ይሄ ማይ ምትረጋ ሄሎ ወንድሜ። ወይ ትንሿ የሆነ ጉልበተኛ እኮ እየመታኝ ነው። ና ቶሎ በል። እኔን ወንድም አላወቀም ስላንተና ጎቱ ነው ያዘ። መጣው እሺ ዶስ ምንድነው? አይመለከትም። ምንድነው? እዚህ ጋር ወንድሜ መጣው። ወንድሜ እሱ እኮ ነው ወንድሜ። አንተዋወቅም። ኧረ ለእናቴ አንድ ነኝ። ኧረ ተው፣ እኔ ብቸኛ ነኝ። ተው። በዚህ ዓመት አሜሪካ ካልገባው እኔ ሊያስ አይደለም። አንተ ያመሃል እንዴ? ጦርነት ላይ ናቸው እንዴ? አንተ ሁሌ ልቤን ቦቆቦቃል። ምን ማለት ነው? ምን እንደምፈራው? እንዴት? ይኸውልህ ከምትዋጋ ከኢራን ጋር እንደምትዋጋው ኢራን ከመተኮሷ በፊት ሚሳኤሉን እኛ ሄደን ሚሳኤሉን እንጠቀልላለን። ሚሳኤል ተተኮሰ ማለት ሲተኮስ አሜሪካ ከማረፉ በፊት የሆነ ያህል ጫማ ርቀት ላይ እንዳንጋይ የሆነ በሺዎች ርቀት ላይ ሲሆን እንለቀዋለን። እሺ አሜሪካ ገባ ማለት አይደለም። ከዚህ በላይ ደስታ አለ? ያማል ወይ? ቆይ ልቀቀኝ። የኔ አባት ከዚህ በላይ ደስታ አለ? እሺ ይሄን ሳላስብ ቀርቼ ይመስላል። እኔ እኮ ድሉ ነበረኝ። እሺ ግን ኢራን ሚሳኤል ጨረሰ። ታዲያ በምን ልትገቡ ነው? አሁን ምን ለቀው ምን ታውቃለህ? ምንም ማለት ነው። ሰማኝ አይደለ? ምን ትገባው? ምን ለኛ በራሳችን መወጨፍ እንችላለን። ብቻ አላማ ከኖረ ነገር እንጣር ነው እኮ ዋላ ላይ ተረዳኝ። እሺ አሁን አጸባይና ሳምረን ይሄ መንገዱን ያውቃሉ። እሺ በል እሺ ሄድ ዋናው እኮ መግባት ነው የሚፈልገው። በሚሳኤሉን በሻንጣው ምንድነው? ሰላም ነው ወንድሜ። ሰላም ነው። ያው እህል ከቀመስኩ 3 ቀን ወንድሜ። 3 ቀን ሙሉ ምግብ አልቀመስኩም። ታሳዝን። ቆይ ቤት ጠይቄልህ ልምጣ። እሺ ሄደል ያመጣለት ማለት ነው። አንተ ምን ያለሽ? አንቺ ሰላም ነው? መፈልገሽ ነው። ወንዱ ልጅ ሲያሳዝን ብታዩ 3 ቀን ለማይ ነው። ለለማይ ነው። ወንዱ እርጉዝ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን 3 ቀኑ ከበላ አይደለም? ለራሱ ሊበላው ነው ስለሚሉ በጣም ወጭ በዛብኝ። ወጭ በዛብኝ። ወንድሜ እንዳለህ ማለት ነው። ዛሬ የለም እርሰናል እያለ ነው። ለራሱ አይዞሽ ጠንክር። ታገቢኛለሽ? አላገባም። አንተ ቅያሪ ጫማ የሌለሽ ትዳር ምናምን ትላለህ? የምርሽ ነው? አታገቢ? ኧረ ደገመው። አንተ ቦክሰርን አጥበህ እስኪደርቅልህ ድረስ የገላ ማድረቂያ ፎጣ ወገብ ላይ አስረህ እንዲህ እያልክ የምትጠብቅ ልጅ ትዳር ያምርሃል? ለምን አያምረኝም? ሰው አይደል? ሰው ብትሆንማ የውበትሽን እሳት አያጠፋውም። እሳት አደጋ ምንድነው ማማር? በዚህ በበጋ የተባለላት ልጅ ለትዳር ባልተመኘ ነበር። ስታሚ የምትበላ ልጅ ትዳር ምናምን ትላለህ እንዴ? ዝም አትለው። ምንድነው ችግሩ? ፍቅሬን በአደባባይ ገልጬ መንበርከኬ ነው ነውሩ? ጭራሽ መንበርከክን እንደ ነውር ነው የምታየው። ቅንድብ ላላት ሞናሊዛ ምን አለበት ብትንበረከክ? እቺ ልጅ እኮ በጠቢቡ ሰለሞን ጊዜ ብትኖር ማለት ነው። ጠቢቡ ሰለሞን 600 ሚስቶቹን በፍትሐ ብሔር ንብረቱን ተካፍሎ ፈቶ እሷን ያገባት ነበር። አንተ ምን ልታበላት ነው? አሳሯን። የሰው ልጅ በፍቅር እንጂ በምግብ አይኖርም።
አንተ የደከምክ እንኳን ሜዞ እየቀረብሽ እሺ እኔ እናት ነው ያለውልሽ እሺ ነበር ይኸውልሽ እነዚህ እጆች እኮ ማለት ነው ዲጥ ለማውካት ሳይሆን እንደዚህ አይነት ችግረኛ ለመርዳት ነው የተፈጠሩት እነዚህ አይኖች እኮ ለማልቀስ ሳይሆን አልጋ ላይ ሆኖ ለመጥቀስ እኮ ነው የተፈጠሩት ምን ነው አጥንታን ሽሮ ነው እንደምታበሉ የቀረበልን ነበር እንዴ መናጢ አይደል ራሳችሁ ጉዳይ ፈልጌ ነው ብለው ስፈልግ ሽሮ ነው ሰው አንሰርቷል ማለት ነው በሽሮ ወንድሜ እንደማያስችልሽ እኮ አውቃለሁ ወንድሜ ማለት እኮ አማራጭ የለም ወሰደ ብሩ ራሱ ጉዳይ ገደል መግባት ይችላል ሽሮ ከመበላ ፀሐይ ብሞቅ አይሻልም ለመናገር ቦታ የማይመርጠው ጀለስ እንዴ ምን ሆነሽ አባትሽ ሞታሉኝ እኮ ወይኔ እኔ ቆንጆ ወይኔ ምንድነው ፍቅረኛ አለኝ እኮ እኔም እኮ አባት አለኝ እንደዚህ አይደረግ ወዱት ሚያትም የሆነው የሰፈር ሽማግሌ ጋር ነው ሁሌ እንዴ እየተገናኘን ካልተጫወተን እኮ መገኘት አልነበረብኝ ጋሽ አለማየሁ እያጠናን እኮ ደብተር ልቀበለት መጥቼ ኦኬ እሺ የዘሩ አልማዝ ልጅ የጋሽ ብሩ አዎ ጋሽ እኔ እኮ ጥናት ምናምን አልመሰለኝም ጥናት እኮ የሆነ ባዮሎጂ ቆንጆ ትምህርት ነው በጣም አሪፍ ትምህርት ነው እኔ እኮ በቃ እንደ ዘመኑ ልጆች እኮ በየአጥር ስር እኮ ያ ነገር መስሎኝ ኧረ በጭራሽ ጋሽ ጥናት ነው አጥኑሽ እሺ ታዲያ ልጆቼንም ነግራቸዋለሁ አንድ ላይ ታጠናላችሁ በጣም ጥሩ እሺ ጎበዞች እሺ አይ በጣም አሪፍ እሺ ያወቅብን መስሎኛል እኮ ተረጋጊ በቃ እንዴ አዋጅ ኧረ ጋሽ ጋሽ አለማየሁ የትዬ አልማዝና የጋሽ ብር ልጅ ያለ እድሜያቸው አጥር ስር ተጋደሙላችሁ ባይወለድስ ጽንሱ ነው እንጭጮ ነው በቀር ባይወለድ አለማየሁ ብዙ ለምን ተወለደ በጣም ይቅርታ እንደዚህ አይነት ሰዎች ግን ይረፉ ምን ይባላል ይሄ ሽማግሌዎችን አጫውታ ደግሞ ወደ ህፃኖች ገባ እኔንም አታልበኛል በጠላና በረጭ እያጠጣ ሽማግሌሹ አንቺ ብዙ ኧረ ማሰር ምንድነው ዝም በል እኔ ተመደለ ነሞ ማዘር ይላል በስመ አብ ወልድ ወመንፈስ ቅዱስ ምንድነው ኧረ ፍቅር ዝም ሄዶ ወደዛ ትካም ያጠገብ ማዘር አንዴ ጠብቁኝ ማዘር ግን እንዴው ምን አገባሁት ኧረ አባዬ በቃ ፒስ ፍጠሩ ምንድነው እንደዚህ አይነት ነገር እንዴ እናንተ ትልልቅ ሰዎች አይደላችሁ እንዴ ኧረ አይመጣውም በዚህ እድሜ በእናትህ ማ እኔ ኮረኔል ነኝ ፒስ የምፈጥረው ይልቁን ስማኝ ሂድና ይቅርታ ጠይቀኝ አድርግ ከዛ እንደው ምናልባት እንደው አዝኝላት ልቤ ከራራ አጥያይቋን አይቺ እሺ ልላት እችላለሁ ማ እኔ ይቅርታ ልጠይቅ እሱን ለምን አይሞትም ለምን እዚህ ድብና አይልም አይናችን እያየ ይልቅ ስማኝ ምን ትላለህ እኔ የሚገርመኝ እኮ የተዋደዱ አይታረቁም እንደዚህ ነው የሚባለው ልብ በል ሳንጋደል ሰላም ይስጠኝ እኔ በሰላም ልኖርበት ጸብ ሳይፈጠር ብለህ ሂድ ይኸውልህ እንደምትላት ጸብ ምን ያደርግልሻል አንቺ ሴት አይደለሽ ወይ ሰሞኑን ይሄን ድሪል መስማት ከጀመርሽ ጀምሮ ጸባይሽ ትለዋውጣለህ በጸብ ከሆነ ዋልሽ በላት እሺ ምን አለ አይ እኔ ካንቺ ጋር እንደዚህ ሰጣ ገባ ውስጥ መግባት መነዛነዝ አልፈልግም ብቻ ያበደርኩሽን 500 ብር መልሽልኝ ነገራቸው ነው ልጅ እኔ ካንቺ እሱን የምፈልገው ነው ያለው አሁን ጭራሽ ለ500 ብር አናፋ አይገርምም እንደምትለው ምን ነው እንዲህ ለ500 ብር እንዲህ አኮበኮብክ በለው ቦርሳዬን ይዘና ደግሞ ጥፍ አድርጌ 1000 ብር አድርጌ እሰጥሃለሁ አፈን ብቻ ያዝልኝ በለው ይትከቦሰው 1000 ብር አውጣና አፉ ላይ ቢዝነስ ለካርጁ ቢዝነስ እየሰራ ነው እንዳለችህ ሲጀመር አንተ እንደዚህ ጸብና ምትገኝ እቁብ ሲደርስ ነው የቁቡን ገንዘብ ላለማምጣት ነው ያው ያቺ 2000 ብሯ ማለት ነው እኔ ኮረኔል ለገንዘብ ሊያውም ለማይረባ ገንዘብ ለካ በሱ ነው ፊቷን ኮሶ ስታረግ ነበር እንካ ወስደ አብንጫው አይደል ተረጉልኝ እሺ እንካው ወስደ ስጥልኝ እኔ ሰላም ነው የምፈልገው በቤት እሺ አረ ወይ ጉድ እሺ ለማን ነው አቤት ምን ነው ለማን ይልቅ አንተ ተረጋጋ በታቸው ላይ መጨረሻ ወጪና ደውል እየደወልኩ ነው ስልኩ ምንም አይሰራም እኮ ዘግቶት እኮ ነው የባሰ ተጠቃሚ ስትሆን ለሁሉም ባስተጠቃሚ ማህበረሰብ ዶደራንት በነፃ ይሰጥልን። የብብቱን ሽታ መቋቋም አልቻልንም። በቃ ከማል ሜክሲኮ እስከ ኮዬ ፈጨ ድረስ ታፍነን መሄድ አንችልም። ሰልችቶናል። ለኔ መኪና ቻሌንጅ ይጀመርልኝ። እኛስ
አይደለም እኮ ለኔ መኪና ከተገዛልኝ በኋላ እናንተ ከኋላ ጭኝ ወስዳችኋል። ኧረ እባክህ ምን ብብት ይሸታል ማለት ነው? ኧረ እኔ እንደዛ ለማለት ፈልጌ አይደለም እንዴ ኧረ ባስመጣ እንዴ ባስ እንጀራ ልጋግር ነበር ምጣዱ ተበላሽቷል። ምን ወንድ እንደሌለበት ቤት። እስቲ አንዳችሁ ባካችሁ የኔ ልጅ አንተ ትቀለኛለህ። አዎ እውነታውን እኮ ነው። ምን አለ ሄደህ ብትሰራላት። አንድ ያለው ልጅ አንተ ነህ እዚህ ቤት አይደል? እኔ ኧረ እባካችሁ እናንተ ሰዎች አቀልዱ። ከመቼ ወዲህ ነው ኤሌክትሪክ ሰራተኛ ሆንኩት? ከመቼ ወዲህ ነው? እሺ ለወዲህ ሲሆን ግን ትችላለህ አይደል? የተጋገረውን እንጀራ ለመብላት ይሄ በጣም ከባድ ሪስክ ያለው ነገር ነው። እንደ ቀልድ አትብት እባካችሁ። ማን ነው? ግቡ። እንዴት ዋላችሁ እዚህ ቤት? ሚጢጥዬ ግቢ እስቲ ግቢ። እማዬ እንዳለችሽ 1-5 እንጀራ ላስፋ የኛ ምጣድ ስለተበላሸብን ነው ብላ። አይ ምኑን ጋገራችሁት እባክሽ? ምጣዱ እኮ ተበላሽቷል የኛ። እኔ የሚል ስራ ላይ ብየው ነበር። ያው አልችልም ማለት እስቲ ባለሙያ ጠርተን ምናምን እናስተካክሏለን። የኛንም የእናንተ ልጁ ተመስመር ነው እናንተ የተቋረጠው። በቃ ከትራንስፈርመሩ ነው እሱ አውቄዋለሁ። አይ ምንም ችግር የለም ከትራንስፈርመሩ ነው። አሁኑኑ እመጣለሁ። በቃ መሰላልና እናዘጋጁ። ትራንስፈርመሩ ላይ ወጥቼ ትራንስፈር ለካነካ ላይ ይወርዳል። አባዬ አንተ ኬዝ ምንድን ነበር ያልከኝ? የኔ ጠር ተበላሽታ ምንም ችግር የለም እንዳያሳስብ። አሁን ገብቼ ፋር ይወጣል። ልጅቷስ ላይ ቆይ እኔ ምን የኔ ልጅ ቆጣሪ አልመለስክም። እንዳታጠፉት አልፈልግም። በእውነት አልፈልግም። ጎበዝ ነው። እኔ እኮ ነግሬያችኋለሁ። ይሄ ልጅ አንዳንዴ ሴጣኑ ሲነሳ ነው እንጂ እምቢ የሚለው የማይችለው ነገር የማይችለው እውነት ጋሼ እንዴ እና አረ ወተት ቶሎ በሉ። ወይኔ እኔ አባት ተረፍክ። ወይኔ በኔ ጦስ ነው። በጣም ይቅርታ። አይዞህ። ደህና ነኝ። እናንተ ደህና ናችሁ? ምንድን ነው ቆይ የተፈጠረው ነገር እስቲ ንገረን። አባዬ ያልተረዳህ ነገር ስራ። እኔ እንደዚህ ጥቃቅን ነገሮችን እኮ ስለማልሰራ ነው ላይ ምናምን የኔ ፊልድ እዛ ላይ ስልክ አንሳው አባዬ ቶሎ ብለህ አንሳው። እሺ እነግረዋለሁ። እሺ ማን ነው? ትራንስፈርመሩ ስራልን መሰላሉን አቁመነዋል። ውጡበት። በሰው ለቅሶ ምን አይነት የሚያምር ቤት ነው ደግሞ ለቅሶ። ሀብታም በቃ እኮ ነው ችግሩ። በቃ ለቅሶ ሰው ይሞታል። ወይኔ ታችዋ ልጇ ነው። አይዞህ የኔ አባት አይዞህ። አይዞህ ጠንካራ በል። በቃ ሰው እስከወለደ ድረስ ይሞታል ይድናል ይላል። በቃ አይዞህ እንታ ደግሞ ለበሳ አድርጋት። እሺ አይዞህ በቃ አይዞህ። አይዞህ ታችዋ። አይ አታስለቅሰኝ በእናትህ። አይ ልግባይ። አይዞህ በቃ አንቺው ውይ ወንድ ለመብላት እኮ ነው እንደዚህ ወቻቸው ወይ ልጅ እንካ አይዞህ እንደም በርታ አይ ቻችሁ ወዳጅ ያዛት ጋሽ እንዳይነቃነቁ ያሉት ናቲ አጎቴ ሰላም ነው? እንዴት ነህ? አጎቱን አንድ ይሰራ ባለው አየር እየተንቀሳቀሰ በርታ አንዱ ላይ ተፋብን። ኧረ በቀስ አድርጊ ጠቀም ግን ያው ፋሚሊ ጋር ምናምን እንዳይናገሩ ወጭ ጉድ። ኧረ ያቺ ልጅ እንዴት አባቷ እንደምታምር ህፃን ልጅ አይደል ደግሞ ማለት ነው። አሽኮረመማታለሁ ብዬ አሽኮረመመች። አይ ኮንታክት ሄዳ አናግራት ሄደ ሂሳብ 8000 ብር። ዛሬ ጀምሮ ማየት አቁሜያለሁ። እንዲህ ይቻላል እንዴ? የራስሽ ጉዳይ ስፖርት መምህር ምንድነው? የዚህ ክላስ ተማሪዎች ግን ተነግራችሁ አሰሙም። እኔ ወንድ በተግባር አልፈትንም። ወንዶች በወረቀት ነው የምትፈተኑት። ሴቶችን ብቻ ነው የምፈልገው። ሂድ ወደ ክላስ። ፈተና የለም። አንተ በወረቀት ነው የምትፈተነው። እኔ ቆንጆ አሁን አንቺ ብቻ ነሽ የምትፈተኙን ፈተና ላሳይሽ። እንዲች ብለሽ እስኳት እንዲች ከኋላ ማለት ነው። ከኋላ ነው ካሰሩ ዛሉ እንዲችሽ ከሀያው ደግሞ እች ከሀያው ማለት ነው። ምን አይነት ስፖርት ነው ደግሞ? እንደዚህ ያለ ካሰሩ ከአምሳው ደግሞ ሙዚቃ ከፍትልሽና ማለት ነው
እንትን ትያለሽ ትወርካለሽ እንዴ? እሺ። ኧረ ቲቸር ነኝ በደፍተር ነው መፈተን የምፈልገው እንዴ? በደፍተር? አዎ። እኔ አይደል መምህሩ? እኔ ነኝ የማውቀው። እሺ። ጾታሽን ቀይርሽ በእንትን ትፈተኛ? ሴት አይደልሽ? በተግባር ነው የምትፈተኘው። ኧረ እኔ ነኝ የማውቀው። እዚህ ትምህርት ቤት አባረርሻለሁ። ቲቸር ነኝ በደፍተር ነው በይ። ይኸው እያየሁሽ ነው። ጀምሪ በይ። ጀምሪ እያልሽ በዚህኛው በይ። ኧረ ቲቸር ምንድን ነው? እውነተኛ ታሪክ በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለም ካለቀስ አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ችግር የለውም ውሰዱት። የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት። በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ። እሺ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ምን ቢያደርግ ነው እንደዚህ በእናትህ እንዳይመጣ። በእናትህ ሂድ ያለኝ እንደውም እጄን ሰጥቻለሁ። ቡና ሱስ አሬላ በእናትህ ቡና ጠጥተን እንሂድ። በእናትህ አንተ ምን ሆነህ ነው? ተረጋጋ እንጂ። ከጠጣን አንዴ ገብተን እንውጣና ትጠጣለህ። አንተ ቀደም ብለን ጠጣ። በእናትህ ነቃ እንድንል እኮ ነው። ጭንቅላትህ ሊያስት ነው ቡና ሱስ። ተው ይለ ያሰረተው በእናትህ በቀን አንዴ ብቻ ቡና ከጠጣን በቂ ነው። ለኔ ስለኔ ለምን ታወራለህ አንተ? ስለኔ ለምን እንደምታወራው አንተ? መኪና ነህ አይደለ? በእግረኛ መንገድ ምን ትሰራለህ? ምን ትሰራለህ አንተ? መኪና ነው አይደለ? እሱ በእግረኛ መንገድ ምን ይሰራል? ምን ይሰራል? ስለኔ ያወራል። ይሾካል። ተሳስቶ ነው። እሺ ቡናውን እንጠጣለን። እኔ የምልህ ወይ ቅድም ብዙ አስቸገርኩ እንዴ? ኧረ በጭራሽ አላስቸገርኩም ማለት ነው። ጭስ አሁን የሁሉ ልብስ እንዴት ነው ለብቻዬ የማጥበው? በቃ ቤት ሱል ኤአይ ነው አመስላቸው እንዴ? ለብቻው ደግሞ ድንኳን የሚያህል ጃኬት ደግሞ ዛሬ እንዴት አለበሰው? የሆነ ቸከስ ሊያገኝማ መሆን አለበት። ይሄ ነው እስቲ መላምራን ከተገኘ ያባቱ ባዝ መቼም ለከንፈር ምን ባባቱ ጃኬት ውስጥ ጥሩ። እሺ ላይፍ ራስን በራስን ተቀየሰበት ሰውየው። እኔ እኮ ሰሞኑን ይሄ ልጅ ኪሎ ቀንሶብኛል። አዎ እኔም ጠርጥሬያለሁ። ሰሞኑን ይሄ ልጅ ባጥንቱ ነው እየሄደ ያለው ባጥንቱ። ደግሞ እሺ ላይተሩ ምን ይባላል? ላይተሩ ምንድነው? አንተ ቫዝሊኑን በእሳት ለብ እያደረክ ነው እንዴ? ኧረ እባክህ ወለምታ ነው እንደያዘ አንተ። እንደገባው እኮ ነው የሸተተኝ። ቤቱ ጭራሽ ቤቱን ሱሳ አይደለ? ጓደኞቹ ብቻ እኮ ነው እንጂ የቀሩት በቃ እዛ ድድ ማስጫረገው ቤቱ። እማዬ ውሸት ነው። ይኸውልሽ ቫዝሊኑን ላይተሩን አፍን ያሳጥ ይኸውልሽ እማዬ እኔ ንጹህ ሰው ነኝ። ይሄ ሰውዬ ነው ምንድነው መናገር የፈለከው? ኧረ ይበቃኛል። የቅድሙ ይበቃኛል በእውነት ትንሽ የተወሰነች። አዎ አንድ ያጣላል። አዎ እንደሱ ግፋ። ኧረ በስመ አብ። ለትንሽ ሲጀመር እኮ እናንተ የተልፈሰፈሳችሁ እኮ ናችሁ። ማን ነው ልፍስፍስ? አላወቅሽማ ማን እንደሆነ። ደርቲ ማይንድ ይላል። ምን ያጣድፈዋል? ኧረ ቀስ በል አንተ ሰውዬ እባክህ። እንዴ አፌ ልትለኝ ነው? ማን አፍሽ ጋር መጣ? እጄ እዚያ አንድ ያለው ምን? አንቺ ደግሞ እንደው እኔ አሁንስ ተቃጠልኩ። አቃተኝ የመጨረሻ በቃ። ማን ጀምራለ? መጀመሪያ በበቃኝ የለም። እንደውም አሁን ወተት ነው የምፈልገው። ወተት አምጪልኝ። ሲጀምር እናንተ በባዶ ቢሰጧችሁ እንኳን ምንም አልፈጥሩም። ዝም ብሎ እንደው ተይ እባክሽ። በባዶ እኛ ለእናንተ አንሰን አንፈልግም። ደግሞ ተገጣጠመ። አባዬ እንካ ተቀበለኝ ቶሎ በል። ምንድነው? አዎ አባዬ መጋጫው ነው። ዝም ብለህ ያዝ፣ ካነሰ ጨምርልሃለሁ። ይኸውልህ በባዶ ስትል ስለሰማሁ ነው። እኔ ለራስህ ብዬ ነው። ይኸውልህ ለደቂቃ ስሜት ብለህ የዘላለም ጸጸት ነው አባዬ። እመኔ ልጁ ተበላ። ምንድነው አባዬ ቆመሃል እንዴ? ጥላ ሸፍነ። አይ አልቆምኩም። እንትኔ ነው የሸፈነ።
አላሙዲን ለፍቅረኛ የጋብቻ ጥያቄ ሲያቀርብ እየወደድኩም ቢሆን ሌላ ሰው ላገባ ነው። ይቅርታ። ምን ማለት ነው እናቴ? እኔና አንቺ ተጋብተን ወልደን ላንለይ ተማምለን አብረን እንደምንኖር ቃል ተግባብተን አልነበር? እንዴት እንደዚህ ትኛለሽ? አውቃለሁ፣ ግን ለኔም ላንተም የተሻለ ውሳኔ ነው። ላንተ የምትሆን ሴት ደግሞ አታጣም። ለኔ ሴት አንቺ ብቻ ነሽ፣ ሌሎቹ ሴቶች አይደሉም። ፈጣሪ አንቺን ሲሰራ የተበላሹበት ናቸው። ይቅርታ፣ መሄድ አለብኝ። እባክሽ ጥለሽኝ አትሂጂ፣ እባክሽ አትሂጂ። ባሌ ደስ ባለኝ፣ ግን የጋብቻ ጥያቄ የመጣው ካላሙዲ ነው እኮ። ሂጂ። አሁን ታልቅሳለህ እንዴ? ደስታው እኮ ነው የሚያስለቅሰኝ። እኔ እናቴ አንቺ ደስታ ማለት እኮ የኔ ደስታ ማለት ነው። ታውቂያለሽ? እኔም እኮ አለኝ ድርሻ ሲያምር አንቺ መጨረሻ። የዛሬው ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።